አየሽ። እሺ ቃል ልጁ አሁን እንትን ባሌ ላይ ማለት ነው ምንድነው ቁርአን ያማልዳል ምናምን እሱ ባለው ላይ ሱራ አይደለም ሱራ 6:7 ላይ እስቲ እሱን ምንድነው አብራራልኝ እስኪ። ማማለድ ላይ ነው ጥያቄሽ? እሺ ሱራ 6:7 ላይ ምንድነው ጥያቄሽ? እኮ አላህ ያማልዳል ነው ማማለድ ምናምን እንዳለ እሱ ላይ ውስጥ ያስረዳኝ። ካላህ ሌላ ማለት አላህ ማን ነው የሚያማልደው? ማን ነው የሚማልደው ማለት ነው? ምዕራፍ 6 ቁጥር 7 ነው ያልሽኝ? 7 ሱራ 6 ቁጥር 7 ኦኬ። እሺ እነዛንም ሃይማኖታቸውን ጨዋታና ላጋጣ አድርገው የያዙትን ቅርቢቱም ህይወት ያታለላቸውን ተዋቸው። በእርሱም በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ። ለእርሷ ከአላህ ሌላ ረዳትና አማላጅ የላትም። በመበጃውም ሁሉ ብትበጅ ከእርሷ አይወሰድም። እነዚያ በሰሩት ስራ የተጠፉት ናቸው። ለነሱ ይክዱ በነበሩበት ምክንያት ከፈላ ውሃ መጠጥና አሳማሚ ቅጣት አላቸው ይላል። እሺ እዚህ ላይ ጥያቄሽ አይ ቲንክ ለእርሷ ከአላህ ሌላ ረዳትና አማላጅ የላትም የሚለውን ስለዚህ እዚህ ጋር እያወራ ያለው ኮንቴክስቱን ካየሽው ምን ያደረጉ ሰዎችን ናቸው? ስለማን ነፍስ እያወራ ነው? ሃይማኖታቸውን ጨዋታና ላጋጣ አድርገው ስለያዙ ማለት ነው። ስለዚህ ምን እያላቸው ነው? ለነሱ ማለት ነው በቅርቢቱ ህይወት ያታላቸው ተዋቸው፣ በዚህ በዱንያ ላይ ማለት ነው። እንዘን ከዛ በእርሱ በቁርአን ነፍስ በሰራችው ስራ እንዳትጠፋ አስታውስ ይልና ለእርሷ ካላህ ሌላ ረዳትና አማላጅ የላትም፣ ሚያድናት የለም እያለን ለእርሷ ወይም ደግሞ አማላጅም ሲመጣ ማለት ነው ከአላህ በስተቀር የሚያማልዳት የለም። ያ ማለት ምንድነው? ከአላህ በስተቀር በእርሱ ፍቃድ ካልሆነ በስተቀር ማንም አማላጅ ለሱ የሚመጣለት የለም ማለት ነው። ለምሳሌ ማንም አያድነው። አንድ ካፊር ወይም ደግሞ በአላህ Subhanahu Wa Ta'ala የካደ ሰው ለምሳሌ ካለ ያ በአላህ Subhanahu Wa Ta'ala የካደ ሰው ማለት ነው ማንም ሰው ዘሩም ገንዘቡም ምንም ነገሩ ምን አያደርገውም አያድነውም። ስለዚህ ምን የለውም ማለት ነው አላህ Subhanahu Wa Ta'ala ከፈቀደለት ሰው በስተቀር ማንም አያማልደውም፣ ማንም ለሱ ደግሞ ረዳት አይሆነውም ማለት ነው። ግልጽ ነው ሐሳቡ? እሺ ማለት አማላጅ ስል ከማን ጋር ነው የሚያማልደው ታዲያ? አላህ ራሱ አላህ እንዴት ነው የሚያማልደው? እንደዛ አይደለም እያልኩሽ ያለሁት እሺ ደርስ እያልኩሽ ያለሁት ምንድነው እቺ ምን ያለች ነፍስ ወይም ደግሞ ጨዋታና ላጋጣ ያደረገች ነፍስ እነዚህ ነፍሶች ነገ የውመል ቂያማ ማለት ነው ምን የላቸውም ረዳትና አማላጅ የላቸውም። ከአላህ ሌላ ረዳትና አማላጅ የላቸውም ብሎ ማለት አንድ ሰው ከካደ ምንን ይገባል? መጨረሻ ላይ ገሃነምን ይገባል። ገሃነም ወራጅ ነው። ያንን ገሃነም ወራጅ የሆነውን ነፍስ ማለት ነው ማንም ረዳትና አማላጅ የለውም። ማንም ረዳትና አማላጅ የለውም ብሎ ማለት ማንም አያድነው። ለምሳሌ ለሙስሊሞች የተለያዩ አማላጅ የሚመጣላቸው አሉ። ለምሳሌ አንድ መልካም የሆነ ልጅ ለወላጆቹ ምን ሊያደርግ ይችላል? ሊያማልድ ይችላል። ኦኬ መልካም የሆነ ልጅ ለወላጆቹ ሊያማልድ ይችላል። በተመሳሳይ እንደዚህ ግን የካዱ ሰዎች ማንም ረዳትና አማላጅ የላቸውም። ነገ የውመል ቂያማ የመጨረሻው ቀን ላይ ማንም ረዳትና አማላጅ የላቸውም። መልጃ እንኳን የሚመጣ ሲሆን ማንም መልጃ ቢመጣ እንኳን ማንን ነው በማን ፍቃድ ነው ሊያማልድ የሚችለው? በአላህ Subhanahu Wa Ta'ala ፍቃድ ብቻ ነው ሊያማልድ የሚችለው ማለት ነው። ስለዚህ ረዳትና አማላጅ የላቸውም ማለት ነው ለነዚህ ሃይማኖቶቻቸውን ላጋጣና ጨዋታ አድርገው ለያዙ ሰዎች ማለት ነው። ግልጽ ነው። ሰማለሁ። እሺ ሰማለሁ።
ወይ አንዴ ቀጥታ እሺ ማሂር ሐሳብ ካለ ጨምር። ከሌላ ሰው ጋር ቀጥታ እንደመጣው ከዛ በፊት ምናልባት አሲያ ካለች ድምጽ ቢታሰማን እንዳንዘረገፍ። ኦኬ ኦኬ እሺ አሲያ አለች ወይም ሀኒ? አለሁኝ። ችግር የለውም አይዘረግፍም። ኡስታዝ አልተመቸውም መሰለኝ። እስሚዞ አንተ ያነሳው ሀሳብ ከፈለገችው ሱረቱል ዩኑስ ላይ ሰላም አለይኩም ይሰማለሁ። መታል ትሰማለህ? መታል አዎ ካላህ ሌላ ረዳትም የላቸውም እና ረዳትም አማላጅም የላቸውም ሲል ረዳትና አማላጅ የሚለውን አማርኛው ላይ አምታቷቸዋል። ብዙ ሰዎች እንደዚህ አይነት ጥያቄ ይነሳል። ራሱ ማለት ተያይዞ ስለመጣ ካላህ ሌላ ነው። ካላህ ምንድነው የሚለው? ካላህ ሌላ ረዳትም አማላጅም የላቸውም ሲል እና የሚል ነገር አለው ራሱ ወይ የሚል አርፉ ላጠፍ ይጠቀማል። አይታችሁ ከሆነ አርፉን ነፊ የሚባለው ነገር ወይም ደግሞ የኔጌቲቭ ፓርቲክሉ ሁለቴ ነው የሚጠቀመው። አንደኛው ላይ ማ ይላል፣ አንደኛው ላይ ላ ይላል። ስለዚህ ምንድነው ወደ እነዚህ ከጣዖታውያኖች መካከል የቂያማ ቀን የሚያስጥላቸው የሚረዳቸው ካላህ ረዳት ውጪ የለም። በተጨማሪም ደግሞ አማላጅም የላቸውም ነው። ለነሱ እባክህ አስጥልል ብለው አላህን የሚለምኑ አማላጆች ለነሱ የላቸውም ነው እንጂ ለምዕመናንማ አማላጅ እኮ አላቸው። መላእክቶች ራሱ በምድር ላይ ላሉ ለምዕመናን ይጸልያሉ ይላል ባላህ ፈቃድ። ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀንም ሸፋ ይሆናሉ። እስሚዞን አሁን ደዋ አድርግልኝ ብዬ ብለው ለኔ ደዋ ቢያደርግልኝ ምልጃ ነው እሱ ራሱ። ስለዚህ አላህ አማላጅ እንጂ ተማላጅ እንጂ አማላጅ አይደለም። አላህ ጸሎትን የሚቀበል ነው። አሁን የልጅቷ ጥያቄ ምንድነው? አማላጅ ሲባል ጸላይ ስለሆነ ጸሎትን አድራሺ ስለሆነ ካላህ ሌላ ረዳት እና አማላጅ የላችሁም ሲል አማላጅ የሚለው የሚጠጋ የመሰላት ወደ አላህ ስለሆነ አላህ ለማን ነው የሚያማልደው? አማላጅ ነው ከተባለ ደግሞ ተማላጁ አላህ ማን ነው ነው የልጅቷ ጥያቄ። አግባብነት ያለው ጥያቄ ነው፣ ግን የግራማቲካሊ ሴቲንግ እና ፕሎቶቹን በደንብ ካለ መረዳት ነው። ሙፈሲሮችም ኢብኑ ከሲርም በዚህ መልኩ ነው የሚያስቀምጠው። በዛ የቅጣቱ ቀን ካላህ ሌላ ረዳት ማንም የላቸውም፣ በተጨማሪ ደግሞ ከቅጣቱ የሚያስጥል አማላጅም ወይም ፍጡር የሆነ አማላጅም የላቸውም ለማለት ተፈልጎ ነው ብሎ ያስቀመጠው። በዚህ መልክና ልክ መረዳትም ማስረዳትም ትችያለሽ ማለት ነው። ቃል ግልጽ ነው። እሺ ይቅርታ አልነበርኩም እና ሌላው ማለት ብዙም አይደለም፣ ግን ይሁንሽ ሌላ ጊዜ ስለምን አጥታችሁን ማለት አሁን ለምሳሌ አልነበርኩም ማለት እንደዚህ አውርቼ አላሳዝንሽ። አይ ስልክ የመጀመሪያውም ሰምቻለሁ ማለት ችግር የለም። አስፈላጊ ከሆነ ለነገሩ ታች ያለው ሰው ካዳመጠው ችግር የለም። የቀዳ ሰው አለ? እስቲ አንድ ያሰሟት እንደው ኢነርጂ እንዳልጨረስ። ገብቶሻል ወይ መልሱ? ወይ እኔ መለስኩት። እሺ ገብቶሽ ነበር? አያገባኝም። ኧረ ግልጽ ነበር። አማላጅ ማቆም የሚያማልድ ነው። ለምሳሌ አማላጅ ስንለው እኔ አሁን ኦርቶዶክስ ነኝ። በኦርቶዶክስነት ያው ማርያም አማላጅ ነች፣ ገብርኤል አማላጅ ነው። የሚያማልደው እነሱ አሁን እግዚአብሔር ነው ማለት እነሱ አማላጅ ናቸው። አሁን አላህ ካላህ ሌላ አማላጅ ካለ አላህ ማን ነው? አላህ የትኛው አላህ ነው የሚያማልደው? አላህ አዎ፣ ግን አላዳመጥሽኝም እንጂ እኮ ተናግሬ የነበረ ቃል እድገምልሽ አንዴ። ምንም ችግር የለም። ካላህ አጅር ስለሚገኝበት ታች ያለውም ሰው ስለሚማር አንቺም ብትማሪ ብታውቂ ነው። ምንድነው መሰለሽ እዛ ጋር የሚጠቀመው ነገር ካላህ ሌላ ረዳትም የላቸውም በተጨማሪ አማላጅም የላቸውም ነው ለማለት እና የሚል ነገር አለ። አሁን አንቺ የመሰለሽ ምንድነው ካላህ ሌላ ረዳትም አማላጅም የላቸውም ሲባል አማላጅ የሚለውን ያስጠጋሽው ወደ አላህ ነው። ግን የቁርአኑ አንቀጽ እየተናገረ ያለው የቂያማ ቀን ቅጣቱን የሚያስጥል ረዳት ካላህ ሌላ የላቸውም። ካላህ ሌላ የምትለው ወደ አላህ ነው የምትጠጋው። በተጨማሪ ደግሞ አማላጅም የላቸውም። ዱዓ የሚያደርጉላቸው እባክህ አላህ ወይ ከዚህ ቅጣት አድናቸው ብሎ የሚያማልዱ አማላጅ በዛን ሰዓት የላቸውም ነው የሚለው። ተሰሚ አማላጅ የላቸውም እያለም ሌላም ቦታ ደግሞ የሚናገርበት ብዙ ጥቅሶች አሉ፣ የቁርአን ጥቅሶች ላይ ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ሸፋያ ይሆናሉ፣ አማላጅ ሆነው ይጸልያሉ ለእኛ ማለት ነው። መላእክቶችም ምድር ላይ ላሉት አሁን መላእክቶች በአሁን ሰዓት ምድር ላይ ላሉት በጥቅል ያማልዳሉ።
አማላጆች ናቸው መላእክቶችም ማለት ነው። ኦኬ ያማልዳሉ። መላእክት ያማልዳሉ፣ ሰማዕታት ያማልዳሉ በእኛ ትምህርት። ግን ከኦርቶዶክስ የሚለየውና ከፕሮቴስታንት የሚለየውን ነገር ደግሞ እነግርሻለሁ ምን ማለት እንደሆነ። ስለዚህ አማላጅ አይኖራቸውም እነዛ ካፊሮቹ ወይም ደግሞ የካዱት ሰዎች የቂያማ ቀን አማላጅ አይኖራቸውም፣ እባክህ ማራቸው ብሎ የሚል አይኖራቸውም ለነሱ ነው እንጂ ለምዕመናን ከመላእክት መካከል አላህ የፈቀደው ምን ይላል? ከመላእክቶች መካከል በምድር ላይ ላሉ ለምዕመናን ዱዓ ያደርጋሉ፣ ይጸልያሉ፣ ይለምናሉ። አርሹን የሚሸከሙት መላእክቶች ነው የሚለው ወይም ደግሞ ዙፋኑን የሚሸከሙ መላእክቶች በምድር ላይ ላሉት ለምዕመናን ይጸልያሉ ይላል ሱረቱ ጋፊር ምዕራፍ 40 ቁጥር 7 ላይ ማለት ነውና ይሄንን የሚያሳየው ማለት ነውና አሁን ምንድነው ነጥቡ ያለው ነገር ምንድነው? አማላጅና ተማላጅ ይለያያል። ተማላጅ አላህ ነው። ነገር ግን አንቀጹ እየተናገረ ያለው የቂያማ ቀን ተሰሚ የሆኑ አማላጅ ለነዛ ለካዱት ከቅጣቱ አላህ እንዲያድናቸው የሚለምኑ አማላጆች የሉም ለማለት ፈልጎ ነው። ይሄ ግልጽ ነው። እዛ ወደ ቀጣዩ ወደ ምልጃ መግባት እንችላለን። ከኦርቶዶክስ የሚለየው በቃሽ። ሌላኛው ደግሞ በእኛ መላእክቶች ያማልዳሉ ሲባል ወደ መላእክት አንጸልይም፣ መላእክትን አንለማመንም። ያ እንደዛ ከሆነ ሽርክ ነው በእኛ ትምህርት ውስጥ። ለምሳሌ መላእክት ያማልዳሉ ማለት መልአክ ገብርኤልን ሚካኤልን እንዲያደርግልኝ ብለን ማብራት አይፈቀድልንም በእኛ። ለምሳሌ አይችሉም እንደዛ። ለምን? ሁሉን አዋቂው አንድ አምላክ ብቻ ነው፣ አላህ ብቻ ነው ሁሉን አዋቂ። ካላህ ውጭ ሁሉን የሚያውቅ ሁሉን የሚሰማ የለም። ስለዚህ ገብርኤልን እንደዚህ አድርግልኝ ጸልይልኝ ምናምን ብዬ ብጠይቀው አይሰማኝም። ለምን? አንደኛ ውስንነት አለበት፣ የእውቀት ውስንነት አለበት፣ የማየት የመስማት ውስንነት አለበት። መለኮት አይደለም። መለኮት ነው ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር እንትን ማለት የሚችለው ማለት ነውና ከዛ አንፃር ምናልባት እኔ ላንቺ ዱዓ ላድርግልሽ እችላለሁ። ግን እኔ በሌለውበት ቦታ ላይ እኔ ውስንነት ባለኝ ነገር ወደ እኔ ወይድ ጸልይልኝ ወይድ እንደዚህ አድርግልኝ ብልብቴ አልሰማም፣ አልለማም፣ አልናገርም፣ አልጋገርም ራሱ ማለት ነው። ልክ እንደዛ በተመሳሳይም እንደዛ ነው ማለት ነውና ወደ ማርያም ወደ ምናምን የምታደርጉት ነገር እሱ ዱዓ ነው። ዱዓ ደግሞ የኢባዳ ክፍል ነው፣ የአምልኮ ክፍል ነው። እናንተ እነሱ የምትጠሩት ፍጡራን ያ ደግሞ ትክክል አይደለም ነው በእኛ አስተምሮት። አሁን እናንተ እኮ በእኛም ያማልዳሉ ካልክ ታዲያ እነሱ ምን ቤት ናቸው? አሁን እንዴት ነው እነሱ ለነሱ አማልዶኛው? ለምሳሌ እኔ አማልደኝ ብትይው ገብርኤል አሁን ይሰማኛል። እኔ አሁን ገብርኤል አማልደኝ ብለህ እንደናንተ እምነት ሂጂና ልክ በስራተ ገብርኤል ሄድኩኝ ወይም ደግሞ ቁልቢ ገብርኤል ሄጄ ወይም ደግሞ ግቢ ገብርኤል አዲስ አበባ ያለው ጋር ሄጄ ገብርኤል ሆይ እባክህ ጸልይልኝ፣ እርዳታ ፈልጋለሁ፣ ጥበቃ አይለህም ብዬ ብለው ገብርኤል ይሰማኛል እኔን እንዴ? ካሙክ ለምን አይሰማም? ኦኬ እሺ፣ አንቺን ይሰማሻል? ኢትዮጵያ ውስጥ ያለ ሰው በደንብ ነው። ሁሉንም መስማት ይችላል፣ አቅም አለው። ሁሉን መስማት፣ ሁሉን ማየት፣ ሁሉን ማወቅ ይችላል ማለት አንተ አይደለም። ይሰዋል ማለት አንተ መጥቶ ፊት ለፊት እንደዚህ ዋሂድ ምናምን ሰላም ብሎ ገብርኤል ያለው ሰማይ ላይ ነው እና ምድር ላይ ያሉት ሁሉም በአንድ ጊዜ ቢጸልዩ ወደ ገብርኤል በአንድ ጊዜ ሁሉንም መስማት ይችላል፣ ሁሉንም ማወቅ ይችላል፣ ሁሉንም ማየት ይችላል። ከራሱ አይደለም። አንተ ምን ታውቃለህ? ከራሱ አይደለም ማለት ያማልዳል ማለት ፈጣሪ በጸጋው ሰጥቶት ምናምን ነገር ችሎታውን ሰጥቶት ምናምን ችሎታውን ሰጥቶት ነው ፈጣሪ። አሁን ሌላ ያለመጣሁት እኔ ሌላው ጥያቄ ነበረኝ። አይ እሱ ነው የምልሽ እኮ እሱ መለኮት ይኸውልሽ፣ መለኮት በእኛ ትምህርት ውስጥ መለኮት ራሱን አያጋራም። አንተም እንኳን ያማልዳሉ ካልክ በኋላ ታዲያ እንዴት መሳተናቸው? እንኳን እሱና ይሄው እስሚዞ ራሱ ለኔ ያማልደኛል፣ ዱዓ ያደርግልኛል። ምልጃ ማለት አንቺ የተረዳሽበት ነገር ቶታሊ ወደ ፍጡራን መጸለይ መለመን አድርገሽ ነው ዱዓ አድርገሽ እንትኑ ምንድነው ምልጃ አድርገሽ የተረዳሽው። እኛ ምልጃ የሚለውን ነገር እኔ ስለ ራሴ ጉዳይ አላህን ስጠይቀው ዱዓ ሳደርግ ምን ይባላል? ተማጽኖ ይባላል። እኔ ለስሚዞ ግን ዱዓ ባደርግለት ምልጃ ይባላል። ምልጃ ማለት ለሌላ አካል የምታደርጊው ዱዓ ነው። ገብቶሻል? ነገር ግን ወደ ማርያም፣ ወደ ገብርኤል፣ ወደ ፍጡራን ብትለምኛቸው ብታወራቸው እነሱ አይሰሙም። ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ ሁሉ ነገር መቆጣጠር የሚችል ሁሉን ቻይ አምላክ አንድ አምላክ። ይሄንን ባህሪውን ደግሞ ለፍጡራን አያጋራም፣ ለማንም አልሰጠም። እንደዛ ሁሉ ነገር እንዲያውቁ፣ ሁሉ ነገር እንዲሰሙ፣ ሁሉ ነገር ደግሞ እንዲመለከቱ አድርጎ አልፈጠራቸውም። ውስንነት አለባቸው። የእውቀት ውስንነት አለ፣ የማየት የመስማት ውስንነት አለባቸው ማለት። ለዛ ነው ሱረቱ ፉርቃን ምዕራፍ 25 ቁጥር 7 ላይ የቂያማ ቀን አላህ መላእክትን ይጠይቃቸዋል። ወደ እናንተ ዱዓ ሲያደርጉ ተሰሙ ነበር ሲላቸው በፍጹም እኛ አንሰማም ነበር ብለው ምላሽ ይሰጣሉ ማለት ነው። ስለዚህ ወደ ፍጡራን መጸለይ አንደኛ መለመን መለማመን በሌሉበት የእናንተ ትምህርት አይደለም።
የእናንተ ትምህርት ነው እንጂ የባይብል ትምህርት አይደለም። እንደዛ ከሆነ እኮ ሙታንን የሚጠሩ ሰዎች አሉ። ዘዳግም ምዕራፍ 18 ላይ ሙታን መናፍስትን የሚጠሩ ሰዎች አሉ። የሞቱ ነፍሳትን የሙታንን መንፈስ የሚጠሩ ሰዎች አሉ። እነሱ ታዲያ ምንድነው ችግራቸው? ለምን ተከለከለ? ኢሳይያስ 8 ላይም እንደዛ ነው፣ ተከልክሏል። ዘዳግም 18 ላይ ተከልክሏል። የሞቱ ሰዎችን መናፍስት ጠሪዎች ጋር አትሂዱ ይላል። መናፍስትን የሚጠሩ የሞቱ ሰዎችን ሙታንን የሚጠሩ ሰዎች አሉ። እነዛ ሰዎች ልክ ናቸው ማለት ነው እንደዛ ከሆነ። ስለዚህ እኔ አሁን አንቺን በጠራሽ በአውራሽ ስልክ በስልክ በኢሞ በቫይበር በፈለኩት በዋትስአፕ ደውዬ ማናገር ይችላል። ለምን ኮንታክቱ አለሽ። ግን ከአተምና ከሞለኪውል ኮምፖስት ያደረገው አካላችን ዲኮምፖስት ሲያደርግ ማየት፣ መስማት፣ መናገር ምናምን የሚባሉ ነገር ከፊዚካል ወርልድ ላይ የነበረን ኮኔክሽን ይቋረጣል። ከተቋረጠ በኋላ ግን የሞቱ ሰዎችን ማናገር ትርጉም የለው። መንፈሳቸው ወደ አላህ ነው የሚሄደው። እዛ ደግሞ ውስንነት አለባቸው። እዚህ ያለውን ነገር መቆጣጠር አይችሉም። በህይወትም እያሉ መቆጣጠር አይችሉም። ሁሉ ነገር እንኳን አይደለም ሞተው ይቅርና። ስለዚህ ወደ ሙታን ወደ ሞቱ ሰዎች ወደ መላእክት የሚደረገው እንትን ሽርክ ነው በኢስላም አስተምሮት። በአላህ ላይ ማጋራት ነው። የአላህን ብቻ ችሎታ የነበረውን ሁሉን ማወቅ፣ ሁሉን መስማትና ሁሉን ማወቅ፣ ሁሉን ነገር ማየት የሚለውን ባህሪ ጋር ያጋራዋል ማለት ነው። ልክ አይደለም ነው የምንለው። እስኪ ይዞ ጨምርበት ከፈለክ። እሺ ሌላኛው ደግሞ በእናንተ አሁን ለምሳሌ የሚያማልደው መሐመድ ማለት ያማልዳል ወይስ እንዴት ነው የምታመነው? ማቀን ነው በቃ ዱዓ ያደርጋሉ ለተከታዮቻቸው፣ ሸፋ አላህን ይጠይቃሉ። ለምዕመናን ነው ለካፊሮች አይደለም። ለሳቸው ለኡመታቸው ለራሳቸው የቂያማ ቀን አላህን ይጠይቁታል። ያ ማለት ምንድነው? ምልጃ ይባላል ማለት ነው። መላእክትም አሁን እኮ አልኩሽ እኮ አርሹን የሚሸከሙ መላእክትና በዙሪያ ያሉት ነው የሚለው። መላእክቶች በምድር ላሉ ምዕመናን ይለምናሉ፣ አላህን ይላሉ። ኃጢአታቸውን ይቅር በላቸው ብለው ይለምናሉ ይላል ቁርአን። ያ ማለት ግን እኔ ገብርኤልን ሚካኤልን እንዲያደርግልኝ አስለምንልኝ እንዲበልልኝ አለው። ቀጥታ አላህን የሚያስፈልገኝን ነገር መጠየቅ እችላለሁ። ገባሽ? እንደዛ ነው የሚደረገው። ግን እስሚዞ በሌለበት እስሚዞ ሆይ እባክህ ፈጣሪ ለምንልኝ እርዳኝ ምናምን ነገር ብዬ ብለው ዋጋ የለውም ማለት ነው። በነገራችን ላይ የእናንተ እኮ የባሰ ነው። ማርያምን ስታወሯት እኮ እሰግድልሻለሁ ብቻ አይደለም፣ እገዛልሻለሁ አይደለም፣ አምልኮ ላንቺ አቀርባለሁ እያላችሁ ነው የምታቀርቡት። በጣም ከባዱ ነገር ነው። አዎ የክብር አምልኮ ነው። እሰግድለታለሁ። ክብር አምልኮ የሚባል አምልኮ በሁለት ይከፈላል። ደግሞ ጭራሹ ነው አምልኮ ሌላኛው ታመልኳታላችሁ ታመልኳት ማርያምን ታመልካላችሁ? ለምን አመልካታለሁ? የጌታዬ እናት ክብር ለምገባትን ትንሽ ሰጣት። የአባገሩ ይዘጋስጫ እስቲ ያውጣልኝ አንድ ሰው የሚችል ሰው ካለ ከመካከላችሁ ዝምቶ ትችላለህ? አባገሩ ይዘጋስጫ የአምልኮ መስዋዕት ላንቺ ሰዋለሁ ያለበትን አውጦላት ልፈልገው ካለው ኡስታዝ። እሺ ዩቲ የሚችል ሰው አለ? የክብር አምልኮ የሚባል ነገር የለም። የክብር ስግደት እንጂ የክብር አምልኮ የክብር ስግደት አይደለም። ስግደትማ ቢሆን እኮ ጥሩ ነው። የእናንተ የባሰው ነገር አምልኮ ታቀርባላችሁ። ማንኛውም ሰው እንደዛ የሚል የለም። ይሄማ አንድ ሰው ምን አገባኝ ታዲያ? እኔ የሚችል ሰው የለም። አባገሩ ይዘጋስጫ በመጽሐፍ የሚቀርብ ተፈጭና አሳያቸው። እኔ ስለ ሰው ምን አገባኝ እንዴ? የምን ሰው አይረ መጽሐፍ እኮ ነው ሊያወጣልሽ። ኧረ ነው እሱን ተውና፣ እኔ እሱን የምጠይቀውን አስተማሪዬን ጠይቃለሁ። አሁን ልጠይቃችሁ መጣሁት እኔ ሌላ ነው እና እንዚራ ስባት የሚባለው መጽሐፍ የቤተክርስቲያን መጽሐፍ ነው። የማንም ዝም ብሎ የሚያስተምረኝ አስተማሪ አለ። ከሱ ነው ጸልዩት ታስተዋል። የጸሎት መጽሐፍ ነው። እቀበላለሁ። ምንም ችግር የለም። ችግር የለም ካልተቀበልሽም። ግን ይኸው እዚህ ጋር ምን ይላል? እስቲ አንብቢላት። እኔ ያው ጥያቄ የሆነብኝ ትመልስልኛለህ ወይስ ልውጣ እኮ? አንዴን ጨርስ። ይሄንን ለማርያም እንደምታመልኩ እኔ ምን አድርግልኛል? እኔ ምን አንተ እንደፈለከው ፈተህ እንደፈለከው የምታደርገው እኮ አንተ አይደለም። እስቲ የኔ መጽሐፍ አይደለም እንዝራ ስባት ላይ ይሄንን ይዩና ይዘሽው ይጂ ጥያቄው ማለት ነው። ችግር የለውም ያውቃዋለሁ አልኩኝ። እሺ አንብቢው ዩቲ አንብቢላችሁ። እሺ እመቤቴ ማርያም ሆይ ከላይ ላንብብላት። በምስጋና በንጽህና ሽቱ ሰውነትሽን ባሸሽ በእግዚአብሔር አብ ስም ልብሱ ባደረገሽ በእግዚአብሔር ወልድ ስም የምስጋና ደም ግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕትን አቀርብልሻለሁ ይላል። የአምልኮ መስዋዕት አቀርብልሻለሁ። ትክክል ነው። የአምልኮ መስዋዕት ምንድነው? ይቀርብላታል። አምልኮ አይደለም የአምልኮ መስዋዕት ይላል እኮ መስዋዕት የአምልኮ መስዋዕት ይላል። እሺ መጽሐፍ
አሁን ሳይሆን ይሄው መጽሐፍ እንዝራ ስብሐት መስዋዕት ማለት ስግደት እንዝራ ስብሐት በአማርኛ አለ እንዴ? እስኪ አለ ምን ሀሳቦች ጋር ያምልኮ ስርዓት ምንድነው? ዘፈን እሺ ቀጥል አሳዩት ስሚዞ ትችላለህ መርሐባ ምን የአምልኮ መስዋዕት የሚባለው ነገር ለማርያም መጽሐፍ ማለት መጽሐፍ ይራስባት የአምልኮ መስዋዕት ይላል እኮ ምን ማለት ነው የአምልኮ መስዋዕት ላንቺ ሰዋለሁ እኮ ትርጉም አለው እነሱ እንደሚፈቱ ትርጉም አለው ምንድነው እስቲ ትርጉም ምንድነው የአምልኮ መስዋዕት ይያለ የምስጋና መስዋዕት ማለት ምን ማለት ነው ለምሳሌ ለፈጣሪ የምስጋና መስዋዕት ይገባዋል ሲባል ምንድነው ምስጋና ይገባዋል ማለት ነው የአምልኮ መስዋዕት ማለት ደግሞ አምልኮ ይገባዋል ማለት ነው ትርጉሙ የአምልኮ መስዋዕት የሚገባው ለአንድ አምላክ ሆኖ ሳለ ማርያም እንዴት ነው ይሄን ጸሎት ሁሉም በየደብሩ በየቤተክርስቲያኑ ሁላችሁም ጋር ይሄንን መጽሐፍ የጸሎት መጽሐፍ የአምልኮ መስዋዕት ላንቺ ሰዋለሁ ያላችሁ አሁን ስለሌላ ጥያቄ እንዳትጠይቀኝ ነው አንተ አሁን ይሄ ምን እንድትለኝ ነው በስጀመር ብታውቀው ማርያምን ታመልኳላችሁ አንተ ስጀመር የራስ ነው ምትነግረኝ እንጂ ያወጣላትና ቁርአን ስጠይቅ ቆይ አይደለም እንድታቂው ነው ሐሳቡ እንድታቂው ለምን ተረጋጊ ትጠይቂያለሽ ቃል እግዚአብሔር ይመስገን የሚያስተላልፈውን ጥያቄ ትጠይቂያለሽ ቃል ማቴዎስ 4:10 10 ላይ አውራት እሱን የአምልኮ መስዋዕት ላንቺ ሰዋለሁ ይልና እዚህ ጋር ግን ለማ ብቻ ነው አምልኮ የሚለው እስሚዞ ቀጥል እስቲ እሺ ይታይሻል ቃል አሁን ለመወያየት እኮ ፈቃደኛ አልሆነች ይታይሻል ልዋይ እኮ አይደለም እኔ እንዴ ልዋይ ብያለሁ እንዴ ጥያቄ ፖይንቱ ላይ ለማውራት እኮ ነው የተነሳው ምልጃ ላይ ፖይንቱ አይደለም ማለት ልጠይቅ እኮ ነው እንጂ እኔ ፖይንት እኔ አንተን የምጠይቀው ምን ቤት ነው እንዴ አንተ ስለቁርአን ነው መጽሐፍ ቅዱስ አንተ ምን ሰጥተው ነው የምትፈተው እንትን ምን ማለት አይደለም ተመሳሳይ የሆኑ ፖይንቶች ስላሉ እዛ ላይ እናውራና ከዛ ቀጣይ ደግሞ ጥያቄ ያለሽን ትጠይቂያለሽ እኛ እኮ አትጠይቂ እኮ አላለሽ እኮ የመጀመሪያ ጥያቄ ውይይት እኮ አይደለም ሲቀጥል ደግሞ ቁርአን እየጠየቁ ባብል መልስ እንዴት ከመጽሐፍ ቅዱስ አዎ ተመሳሳይ የሆኑ ነገሮች አሉ ለምሳሌ ለማርያም የአምልኮ መስዋዕትን ትሰዋላችሁ ይሄ ለምንድን ነው የተነሳው ካልሽ ምልጃ ምን ማለት ነው የሚለውን አነሳን ኦኬ ወሂድ ምን ብሎ አለሽ መላእክቶችም ያማልዳሉ ኦኬ እንደዛ ሲባል ግን በእኛም እኮ መላእክቶች ያማልዳሉ ብለሽ ስትናገር አረቆ ያስጨርሻል ቆይ እንጂ በዚህ እናንተ ጋርም እንደዚህ ያለ ምን አስፈልጋል በእኛም መላእክቶች ያማልዳሉ ስትይ የኢስላሚክ ኮንሰፕት እና የክርስቲያኒቲው ግን በጣም የተለያየ ነው ያ ማለት ምንድነው ቀደም እኔም እንዳስረዳውሽ አንድ ምልጃ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማለት ነው ማማለድ ራሱ አይችልም ኦኬ የሚማለደው አላህ ነው አማላጆቹ ደግሞ ከአላህ Subhanahu Wa Ta'ala ፍቃድ ውጪ ማማለድ እንኳን ራሱ አይችሉም አይደለም ወደነሱ ልንጠጋ ይቀርና ነው በእናንተ ሃይማኖት ግን ችግሩ ምንድነው የተፈጠረው ነገሩን አዙራችሁት እነዛ አማላጅ ተብለው የተሰየሙትን ትጠይቃላችሁ ኦኬ ለምሳሌ ገብርኤል አንዱ መልአክ ቢሆን እሱን ራሱን ነው ምን የምታረጉት የምትጠይቁት ለምሳሌ ገብርኤል ጠብቀኝ ሚካኤል ጠብቀኝ ኦኬ እንደዚህ አድርግልኝ ሰማኝ ይያላችሁ ምን ታረጉታላችሁ ያንን ጸሎት ታደርጉላታላችሁ ጸሎት በራሱ ደግሞ አምልኮ ስለሆነ ያንን አምልኮ እያጋራችሁ ነው ብለን ተናገርን አንዱ ማርያም አማላጅም ናት ብላችሁ ስታስቀምጡ የማርያምን ከማማለድ ውጪ ሌላ ቦታ ሰጣችኋት ምን ያረጋችኋት ነው ይሄው የአምልኮ መስዋዕትን ላንቺ እሰዋለሁ ኦኬ የአምልኮ መስዋዕት ደግሞ የሚሰዋው ለማን ብቻ ነው ቃል እኛ ምናመልከው ለአምልኮ የሚገባው ለአንድ እግዚአብሔር ብቻ ነው ለማርያም የአምልኮ መስዋዕት ይገባታል እሺ ቃል ክብር ነው ይገባታል ለማርያም ክብር ስግደት የአምልኮ መስዋዕት ይገባታል ለማርያም አምልኮ አይደለም ይገባታል ወይ ይገባታል የአምልኮ መስዋዕት አምልኮ
የአምልኮ መስዋዕት ለማርያም ይገባታል ወይ? አይደለም አልኩ እኮ አይገባትም አይደል? እኔ ሌላ እንትን ውስጥ እንዳታስገባኝ። እንዝራ ሰባት ላይ ግን ይኸው እንደዚህ ይላል እያለች ነው። ይኸው ማስረጃውን አንቺ እንትን አትበይ፣ ሐሳቡን መሽንትን ማለት ትተሽ አሁን እዚህ አንቺ መመለስ መጽሐፍ እንዝራ ሰባት እናንተ እኮ ከየት አመጣችሁ? ቁርአን ከየት አመጣችሁ? ሐዲስ እንደምትሉ እኮ አንተ አሁን ከየት አመጣ? አንተ ከፍተህ ስላልክ አይደለም። እዚህ ላይ ማንኛውም ሰው እኮ ጽፎ የነሱ መጽሐፍ ቅዱስ ነው ነው ማለት ነው። መጽሐፉን አታውቂውም? መጽሐፉን አታውቂውም? መጽሐፉን ካላወቅሽው ደግሞ እንዝራ ሰባት የኦርቶዶክስ የምትቀበለው መጽሐፍ ነው ወይስ አይደለም ብለሽ ትጠይቂያለሽ። በቃ ችግር የለው። አንቺ አሁን ስላላወቅሽ ነው በቃ። ወይም መጽሐፉ ደግሞ አዲስ ሆነብሽ። ኦኬ እንጂ ይሄ ኦርቶዶክስ የምትቀበለው መጽሐፍ ነው። ኦኬ ኦኬ። አሁን ሙሉ መጽሐፍ ነው ልጠይቅኝ ነው ወይ እንትን የምትለው ወይስ ምንድነው? ልውጣ ወይስ ልጠይቅህ? እንደዛ ከሆነ ማለት ነው። አሁን ለምሳሌ ጠይቅሽ እኮ ቆይ ልጠይቅህ። ሌላ አልጨረስኩም እኮ ሲጀመር አንተ እንዳትጠይቀኝ እኮ ነው በመሀል እንትን የምትለው። ይሄንን ጥያቄ ይዘሽ ትሄጃለሽ። አሁን ይሄን ጥያቄ ይዘሽ አትሄጂም? አትጠይቂም? አባቶችሽን አስተማሪዎችሽን? አባቶች በጣም የሚያስተምሩ አስረግጠው የሚያስተምሩ አሉ። በጣም በቃ ከነፎች ውስጥ አንዳቸውን ጠይቂያቸው። ይሄን ስክሪንሻት አድርገሽ ሂጂ እና የአምልኮ መስዋዕት እኛ ማርያምን የክብር ስግደት እንሰግድለታለን እንጂ አናመልካትም ካላስ እኮ ይሄው ማስረጃውን ይሄንን ስክሪንሻት አድርገሽ ይዘሽ ሂጂ። እንደዚህ የሚል የለም ወይ? ሙስሊሞች ጋር እንደዚህ ያገኘን ውሸታቸውን ነው አይደል? እንዝራ ሰባት ምዕራፍ 5 ቁጥር 95 ላይ እንደዚህ የሚል አለ ወይ ብለሽ ጠይቂ። ትርጉም ኖራል እኮ ብለሽ ጠይቂ መጀመሪያ። እንደዚህ ከሆነ ይሄ መጽሐፍ እውነቱም የኛ ከሆነ ትርጉም ኖራል እኮ ብለሽ ጠይቂ። አሁን ይሄንን ጠይቃለሁ እኔ ጠይቃለሁ። ጥያቄ ልቀጥስ ወይስ? እሺ ቀጥይ። በቃ ቀጥይሽ። እኔ አሁንም ደግሞ ዩቲ አውሪ ምንም እንደዚህ አስፈልግም። እኔ ቁርአን እየጠየቅኩ ሌላ እንትን እንድታወራኝ አልፈልግም። ሌላ ምናምን አላወራንም። ተመሳሳይ የሆኑ ነገሮችን አንስተን በእኛ ማለ ስላልሽ የእኛንና የእናንተን በእኛ ማለ ስላልሽ ፕሊስ በጣም ተደጋጋሚ እያወራሁ ስለሆነ በእኛም ማማለድ አለ ብለሽ ስለተናገርሽ በኦርቶዶክስ ያለው የምልጃ ስርዓት ግን ትክክል እንዳልሆነ ነገርነሽ። ኦኬ ከዛ አንፃር ነው እንጂ መጀመሪያ ቁርአን ላይ ተቀበለን መልሱን ሰተን እሺ አሁን ቀጥይ እስቲ ዩቲ ያስቀጥያት እስቲ ያቅሽን ጠይቂ። ቀጥይ ነው ታርጋችሁ እኮ አሁን መሐመድ ያማልዳል ወይስ አማልድም ነው? ቅድም ምን ብሎ መለሰልሽ ኡስታዝ ዋሂድ? ድጋሚ እየጠየቅሽ ነው እኮ ይሄ እንትና መጣችሁ ነጠፋብኛ ንገረኝና ሌላም ቀጥለው እትላለሁ። አዎ ያማልዳሉ። ነገ ያማልዳ እኮ አይወልሽ። አሁን አዳምጪ በደንብ እሺ። ምልጃ ብሎ ማለት አንደኛ ዴፊኒሽኑ ላይ ካልተስማማን አሁንም ግራ እንጋባለን። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያማልዳሉ ወይ ሲባል አዎ ያማልዳሉ። መቼ? ነገ የፍርዱ ቀን አላህን ሱብሓነሁ ወተዓላ ይለምኑና ላመኑት ሰዎች ለሌላው ሳይሆን ላመኑት ላኢላሃ ኢለላህ ብለው ከአንዱ አላህ በስተቀር የሚመለክ አምላክ የለም ብለው ላመኑ ሰዎች ለነሱ ማለት ነው ያማልዳሉ። ኦኬ ለነሱ ያማልዳሉ። ያ ማለት ያማልዳሉ ብሎ ማለት እኛ ሙስሊሞች አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነሱ ጸሎት ለነሱ ዱዓ እናደርጋለን ወይ? ለምሳሌ ነብዩ መሐመድን ጠብቁን፣ አግዙን፣ አብሉን፣ አጥጡን እንላለን ወይ? አንልም። ይሄ በእስልምና ትልቅ የሆነ ሽርክ ወይም ደግሞ ትልቅ የሆነ ኃጢአት ነው። ምልጃ ብሎ ማለት ነገ የውመል ቂያማ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ስለፈቀደላቸው ቅድም ደጋግሜ እንደነገርኩሽ ማለት ነው ማንም የሚያማልድ የለም አላህ የፈቀደው ካልሆነ በስተቀር። ስለዚህ አላህ ሱብሓነሁ ወተዓላ ስለፈቀደላቸው ምን ያደርጋሉ? ያማልዳሉ። አላህ ሱብሓነሁ ወተዓላ ይለምናሉ ማለት ነው። ግልጽ ነው። እሺ አሁን በዚህ ሴንስ ከሆነ አዎ ያማልዳሉ እያልኩሽ ነው። አሁን ያማልዳሉ ነገ የውመል ቂያማ የፍርዱ ቀን ያማልዳሉ። እሺ እንደዛ ከሆነ አሁን ለምሳሌ የሆነ እዛ ምንድነው የምትሄድበት አለ
ምን ተቃለ ሀጅ ምናምን ስታረጉ ሰላም አለይኩም ምናምን ስትሉ አለይኩም ሰላም ብላችሁ የምታስቡት አሁን ይላል ማለት እንዴት ለምን አስፈልገ ታዲያ እንደዛ እንትን የምትሉ ከሆነ አሁን ማማልጅ ከሆነ ማለት ነው ሀጅ የምናደርገው እዛ ነብዩ መሐመድ ያማልዱናል ብለን አይደለም ሀጅ የምናደርገው አንዱ የአርካኑል ኢስላም ወይም ደግሞ የእስልምና ውስጥ አንዱ መሰረት ነው። ስለዚህ አንድ ሰው አቅሙ የቻለ ሰው በህይወት ዘመኑ አንዴ ብቻ በግዴታ የሚሆንበት ማለት ነው የሚያደርገው የአላህ Subhanahu Wa Ta'ala ትእዛዝ ነው ሐጅ ብሎ ማለት እንጂ እዛ ስለሄድን ያማልዱናል ብለን አይደለም እዛ ምን ሄደው የአላህ Subhanahu Wa Ta'ala ትእዛዝን ለመፈጸም ነው ሐጅ የምናደርገው። ኦኬ ሐጅ የምናደርገው በዛ ሴንስ ነው። እሺ ማለት አሰላሙ አለይኩም ስትሉ ጥያቄውን አሁን በደንብ ስላላሽው ነው እኔም ላግዝሽ የፈለኩት ሰላዋት ነው ማንሳት የፈለግሽው ግን ጥያቄውን በስትክክል አላመጣሽ። እሺ ጠይቂ አይዛናደኝ ነው ማለት እኔ እየጠየቅኩ ስለራሳችሁ እየጠየቅኩ ስለመጻም የምታወራው ከሆነ ምንም ጠየቅኩት አይደል ይጠፋብኛል። እኔ ስለምን አነሳው አሁን እየመለስኩልሽ አይደል እንዴ ምን ሆናለች? ጠይቂ ያልኩሽ ምንድነው አሁን እንደዚህ አይደለም ጥያቄው የሚመጣው እንደዚህ አልነበረም ግን ጠይቂሽ እሺ ጠይቂ። እኛ ሐጅ የምናደርገው የአላህ Subhanahu Wa Ta'ala ትእዛዝ ስለሆነ ነው አርካኑል ኢስላም ወይም ደግሞ አንዱ ከአምስቱ ፒላሮች አንዱ ስለሆነ ነው። በቃ ይሄ ነው ጥያቄሽ። አሁን እሷ ለማለት የፈለግሽው ራሱ ይገባናል ግን በደንብ ካንቺ ይምጣ ጥያቄው ካንቺ ካልመጣ ጭራሽ እኛው ጠይቀን እኛው መልሰንማ አንችልም እኮ ስለ ሰላዋት ነብይ መሐመድ ሁሉ ቦታ ያለውን ያውቃሉ ወይ ምናምን ይሄንን ለመጠየቅ ነው። ኦኬ ጄክ ካለ መቀጠል ይችላል። እኛው ጠይቀን እኛው እንመልስ ወይ በቃ ሐሳቡ ላይ ከራሷ ቢመጣ አይቻልም። እሺ እኮ እንደዛ ይሻላል። በመሰረቱ